አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ወይኔ ያለሁ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ለቻናሌ አዲስ የሆናችሁ ማለት ነው። ነባሮቹም ላይክ፣ ሸር እያደረጋችሁ አበረታቱኝ የኔ ወዶች እና ኮመንት ደግሞ ጻፉልኝ። እስቲ ቪዲዮን የምታው ሁሉ ኮመንት ጻፉልኝ። ለኔ በጣም አሪፍ ነው፣ ያበረታታኛል፣ አስፈላጊ ነው። ኮመንት አስተያየታችሁን ስለ ቪዲዮውም ያው ቅርታ ካለም አሪፍ ከሆነም ሁሉንም ጻፉልኝ ማለት ነው ቤተሰብ። እና ዛሬ ይሄን መስል ያው ኻሊትና ሰርቼ ጨርሻለሁኝ። ቤተሰብ ያው ኻሊትና ለመስራት እዚህ አዘጋጅቻለሁኝ። መጀመሪያ እንቁላል አደርጋለሁ ማለት ነው። እንቁላሉን ግን ቢጫውን ለይቼዋለሁ፣ የተወሰነ ነው የተጨመረው እንጂ ለይቼዋለሁ ማለት ነው። ያው እዚህ ጋር ይሄን ለብቻ አስቀምጬዋለሁ። ከዛ እንቁላሉ ሽታ እንዲያመጣ ትንሽ ቫኒላ ነው የሚሉት ይሄ ማለት ነው። እሱ የተወሰነ ጨምርበታለሁ። ከዛ ስኳር እኔ የጨመርኩት አንድ የሻይ ጉሽ ነው ማለትም በርከት ያለ ስለሆነ የምሰራው ማለት ነው። እንደዚህ ሳት ባለኩ በኋላ እንቁላሉንና ስኳሩን ወተት አዘጋጅቻለሁ። የቀነስኩ ነው የምጨምረው ማለት ነው። በደንብ አድርጌ አቀላቅለዋለሁ እንቁላሉን እና ወተቱን ስኳሩን አድርጌ። ከዛ እዚህ አንድ ማንኪያ ካሜራ አለ። ያው ሞላላ አድርገው አንድ ማንኪያ ነው። እሱንም በደንብ አድርጌ ማምጣት አለብኝ። እንደዚህ ካረኩ በኋላ ይሄንን አንድ 5 ደቂቃ 10 ደቂቃ ብታስቀምጡ ቆንጆ ነው። እኔ ግን ያው ሰዓት የለኝም አላስቀምጥም። እዚሁ ላይ ዱቄት ነው የምጨምረው። እዚህ ጋር ዱቄት አዘጋጅቻለሁኝ። ሁለት አይነት ስለሆነ የምሰራው ያው ትንሽ በዛ አደርገዋለሁ እኔ፣ እናንተ እንዲያቅማችሁ ማለት ነው። እንደዚህ ከጨመርኩ በኋላ እዚህ ጋር ጨው ትንሽ ጨምራለሁ ማለት ነው። ጨው ያው ብዙ አትጨምሩ፣ ስኳር ስላለ ብዙ አይፈልግም። ትንሽ ጨው ጨምራለሁ። በትንሿ ማንኪያ አንድ ማንኪያ ቢሆን ማለት ነው። ከዛ በደንብ አድርጌ በእጅ አሸዋለሁኝ። አሽቼም መለሳለሁ ካሜራው ስለማይመች ማለት ነው። በደንብ ኮፍ እንዲያደርገው እዚህ ጋር ክንዲ ባውደር ትንሽ ጨምርበታለሁ። ከዛ በደንብ አድርጌ አሸዋለሁ ማለት ነው። ወተት ጨምር እያደረኩ ነው የማሸው። ያው ከላይ ዘይትም ጨምራለሁ መቅጠን ስለሌለበት። እሺ ቤተሰብ ያው መጀመሪያም ግን መጨመር ትችላላችሁ። ዘይት እዚህ ጋር እኔ ተላይ ነው የጨመርኩት። መጀመሪያ ውሃው ማነው ወተቱን ጋር መጨመር ትችላላችሁ። እንደዛ አድርጌ በደንብ አሸዋለሁ ማለት ነው። ቤተሰቦቼ በዚህ መልኩ አሽቼ በደንብ አሽቼዋለሁ። ኩፍ እስከሚልልኝ እጠብቃለሁ ማለት ነው። ያው አሁን ሙቀት ስለሆነ ቢያንስ 45 ደቂቃ ይበቃዋል። አልበለዛ 1 ሰዓት ማለት ነው። ኩፍ ሲል መልሰን እንገናኛለን። እስከዛ ላይክ ሰብስክራይብ እያደረጋችሁ ጠብቁኝ እላችኋለሁ የኔ ወዶች። እሺ ቤተሰብ ያው ሙቀት ስለሆነ በ30 ደቂቃ እንደዚህ ሆኖልኛል። ለሊቴ በጣም አሪፍ ሆኖ ነው ኩፍ ያለው ማለት ነው። በዚህ መልኩ ሆኗል። ቆንጆ ነው ማለት ነው። እዚህ ጋር ዝርግ ሳህን አዘጋጅቻለሁ። ያው ለኻሊትና ዝርግ ሳህን ነው የሚያስፈልገው። አርበል ብለን
ጨምርበት ማለት ነው። ከዛ ዘይት እጨምራለሁ ዱቄቱ እንዳይዝ። ከዛ ዘይቱ እንደዚህ ካዳረስኩኝ በኋላ ትንሽ እንትን ጠበረግበታል ዱቄት በደንብ አዳርሱት። ያው ቂጡ በኋላ እንዳይዝባችሁ እንኳ አዳርሻለሁ። ከዛ ዱቄት ያስነስበታል። ከዛ ቤተሰብ እዚህ ኬሪ ያለ ጅብን ኬሪ እሱ ነው የምጠቀመው ማለት ነው። ይሄንን ልጬ ከታትፈዋለሁ ቀጫጭን። በዚህ መልኩ ደርድሬዋለሁ። እንደዚህ በዚህ መልኩ ነው ሁሉንም የምሞላው ማለት ነው። ያው ውስጡ ጅብን እያረኩ ነው ያደረደርኩት። ሙሉውን ደርድሬ መለሳለሁኝ ለማሳየት እንዴት እንደምጠቀልል። ያው ካሜራው በአንድ እጄ ስለሆነ አይመቸኝም። እዛ ነው ማለት ነው ቤተሰብ። እሺ ቤተሰቦቼ ያው በዚህ መልኩ ደርድሬ ጨርሻለሁኝ። እዚህ ጋር ሰምሰምና ጥቁር አዝሙድ ያዘጋጅቻለሁ ማለት ነው። እዚህ ደግሞ እንቁላል ትንሽ እንትን ጨምሬበታለሁ፣ ወተት ጨምሬበታለሁ። ከዛ ከላይ ቀባዋለሁ ማለት ነው እንደዚህ እንዲቀላልኝ። ሁሉንም ተቀባሁ በኋላ በዚህ መልኩ ከላይ ሰምሰሙንና ጥቁር አዝሙድን ጨምርበታለሁ። ይሄ እንዲቀላ ነው የሚረዳው፣ ምንም ለሌላ አይደለም። ስለዚህ ሁሉንም ታስተካከልን በኋላ ከላይ በጣም ቆንጆ ነው። ተወዱታላችሁ፣ ሞክሩት። ቀላል ነው አሰራሩ። እንደዚህ ዝግጅት ምናምን ሲሆን ቁርስ ላይ ወይም መቅሰስ ምናምን ምርጥ ነው። እሺ እየሰራችሁ ሞክሩት። በዚህ መልኩ ያው እንደዚህ ካረኩኝ በኋላ ሰምሰሙን ከላይ ቁጭ ቁጭ ነው የማደርገው ማለት ነው። በዚህ መልኩ እንደዚህ አድርጌ ጨርሻለሁ። አሁን ፈርኒቸር አምረዋለሁ ማለት ነው። እዚህ ደግሞ ዛዕተር አለኝ። ዘይቱን ጨምርበታለሁ። ዘይቱን ነው እንደዚህ ካቀላቀልኩ በኋላ የተረፈኝ ሊጥ እንደዚህ ካደባለኩኝ በኋላ የተረፈኝን ሊጥ እንሰራለን። እሺ ቤተሰብ እንደዚህ ታቀላቀልኩ በኋላ ዘይቱንና ዛዕተሩ ፈጣይር እሰራበታለሁ ማለት ነው። ምርጥ ነው የሚሆነው። ዘይቱን ፈጣይር በጣም ይጥማል፣ ይወዱታል። እንደዚህ አድርጌ የተረፈኝን ሊጥ እሰራበት ነው ማለት ነው። ወዶች እዚህ ጋር ውሃ አለኝ። ከዛ ስኳር ጨምርበታለሁ ማለት ነው። ሸራ ለማዘጋጀት ግዴታ ሀሊብ ስናህል ሸራ ያስፈልገዋል፣ ወይም ደግሞ ሀሊብ ሙከተል። እኔ ሸራ ነው የምጠቀመው። ልጆቹ ሀሊብ ሙከተል አይፈልጉም ማለት ነው። ከዛ 2 ብርጭቆ የሻይ ብርጭቆ ጨመርኩበት። እንደዛ አድርጌ ጥጥዲውና በደንብ አድርጌ አንጥቀጥቀዋለሁ ማለት ነው። ዛሬ ይሄን ይመስል ያው ኸልትና ሰርቼ ጨርሻለሁኝ። ይሄን ይመስላል። በዚህ መልኩ አልቋል። ከላይ የጨመርኩት ሸራ ነው፣ እኔ የተጠቀምኩት ሸራ ነው። እዚህ ጋር ውሃና ሱካር ሄል ነው ያንተከተኩት ማለት ነው። በደንብ አድርጌ አንተክትኬ ከዛ ከላይ ጨመርኩበት። እዚህ ላይ ያው ብዙ አይነት
የሚጠቀሙ ሞልቷል ማለት በሀሊብ ሙካተፍ ገሽጣ ምናምን ደባልቀው የሚያጨምሯሉ። እኛ ግን ይሄን ነው የምንጠቀመው። በዚህ መልኩ አልቆልኛል። በጣም ምርጥ ነው፣ ትወዱታላችሁ፣ ሞክሩት እና ይሄን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸር አትርሱ፣ ላይክ፣ ሰብስክራይብ። የኔ ወዶች በጣም ነው የምወዳችሁ።